ሰላም እንዴት ናችሁ ውዶቼ? ደህና ናችሁልኝ? እኔ ያለው እግዚአብሔር ይመስገን ደህና ነኝ። እናንተም ባላችሁበት ሰላማችሁ ይብዛልኝ። ያው ይሄንን ቪዲዮ አሁንም ላይክ ሼር እያደረጋችሁ እዩት፣ ሰብስክራይብ እያደረጋችሁ በጣም ጥሩ ሁኔታ እየሄድ ነው። አመሰግናለሁ። እውነቴ ነው የምላችሁ። ዝም ብዬ ነው እየተጎረንኩ ነበር እንጂ እናንተን አመሰግናለሁ ውዶቼ። በጣም የምሬን ነውና በላይክ ጀምሩ ለማለት ፈልጋለሁኝ። እነሱስ አዳምጪኛ፣ እነሱስ ለምን ይረገጣሉ? ኦልሬዲ እኮ እነሱ ሲመጡ እኮ ተናግረው ነው። እሱን ታዩ። ኦኬ እሱን ታዩ ውዴ፣ ያለፈውን ታዩና አሁን በቅርብ ብሩኬ እንትሮ ሲደረግ ምንድነው ብሎ ያለው? 2 ወር 3 ወር ብራንክ እየተደራረግን እየተዛዛግን እዚህ ደርሰናል አለ። በራሱ አንድ በካፉ አውጥቶ ይሄን ነገር ሲያመጡ ስራ እንደሆነ እያወቁ እንዴት ይሄን መረዳት ያቀታቸዋል? እዚህ ጋር መጥተው ላይክ በእኔና ባንቺ ምሳሌ አድርገን እናወራ፣ ተቃራኒ ሆነ ስናወራ ወስደው የሚሉት ሌላ ነው የሚወራው። አያውቋትም። እውነቴን ነው የምላችሁ፣ አያውቋትም። ሃይሜንም ብሩክንም አያውቁትም። እኔ እንደዛ ነው የተሰማኝ ውዴ። እንግዲህ ተጨማሪ ሂጅበት እያልኩሽ ነው። ሂጅበት ማለት ይገባቸው ነበር። ሶሪ ቤታንያዬ ጥያቄ ጠይቅ። እሺ አመሰግናለሁ ሀይሚዬ። እኔ የመጀመሪያ ቀንም ሲሰሩ ውሸት እንደሆነ ምንም እርግዝና እንደሄደ ተናግሬያለሁ። እኔ ግን ጥያቄ አለኝ ያልኩሽ ይህ ነገር ልጁ የብሩኬ እንዳልሆነ ሁላችንም እናውቃለን፣ እነሱም ያውቃሉ። ትናንትና የኔ አይደለም ብሏል እና ልጁ የብሩኬ ካልሆነ እዚህ ድራማ ውስጥ የሀይሚ እርግዝና እንዴት መግባት ቻለ? ለምን አስገቡት? ማስገባት ለምን አስፈለገ? ይሄ ያልገባኝ ጥያቄ ነው። እስኪ አብራሪልኝ የኔ ውድ። ይህን ጥያቄ ሀይሚዬ ባለፈው እኛ ስንወያይበት እኔ የተረገኩበት ጥያቄ ነው። ቢታንያ ቢታንያዬ ትክክል። ባለፈው እኔና ሀይሚ ተቃራኒ ሆነ ስንከራከር ምን አልኩኝ? ብሩክን አስወልዷል ሀይሚ ትክክል ናት ብለው ሲሉ እኔ ምን አልኩኝ? ብሩክ ትክክል ከሆነ ሀይሚ ስለ ክብር እያስተማረችን እንዴት አርግዤ ብላ መጣይ ብላት እንዴት አመናቸው? እሷን ስለ እሷ ህይወት አያገባሽም ሀይሚ እርጉዝ ናት ብለው እኔን ቀርቶ እስከ እናቴ ጭምርት የዘቀዘቁበትን ጥያቄ ነው ያመጣሽው። ተከሽከሽ መልሱት። ዛሬ ምን አለ መሰለህ፣ አሁን እኔ ዛሬ ለመዚህ የተናደዱ ሰዎች ምናምን እኔ አላዝንላችሁ። ለምን ብትይ ሀይሚ 3 አመት ነው የምናውቃት። ሁል ጊዜ ብራንክ ስትደረግ ብሩኬም ተቀመመ ሴትነትን ተማሩ ሲል ማንም ሴት ሳያገባ አይወልድም። ይሄ ክብርም አይደለም። እንኳን የሶሻል ሚዲያ ሰው ሶሻል ሚዲያ ያልወጣ ሰውም አያደርገውም። እኔ ግን ያልተመለሰልኝ ጥያቄ ልጁ የብሩኬ እንዳልሆነ እናውቃለን፣ ያውቃሉ፣ ስራ እንደሆነ ያውቃሉ። ግን የሀይሚን እርግዝና እዚህ ስራ ውስጥ እንዴት ሊገባ ቻለ? ይሄንን ማወቅ ስለመፈልግ ነው። እስቲ አብራሪልኝ ነው። ዲሆነ ግራ ገብቶኝ ነው ማለት አውቃለሁ፣ ግን እንዴት ይመጣው? ታዲያዬ ምን አለ መሰለሽ፣ አንዳንዴ የሆነ ነገር ጭንቀት ውስጥ ስትገቢ የምትወጪበትን ነገር ነው የምታስቢው። እነሱ ደግሞ ያሰቡት ምንድነው መሰለሽ፣ ድራማውን ማከናወናቸውን ብቻ ነው ያዩት። ግን አሁን ትልቅ ስህተት ፈጠረ። እዚህ ጋር መጣና ገባሽ አይደል? ቢታንያዬ ትልቅ ስህተት ነው የፈጠረው። ኦዲየንስ ላይ አሁን የሆነ ያለመታመን ስሜት ነው። ሁሌ ስራ ነው ተብሎ እንዲታመንባቸው ነው ዛሬ የሚያደርገው ይሄ ድራማ። ይሄ እንትን ግን ይሄ ድራማ ውስጥ ያደረጉበት ምክንያት ምንድን ነው? አንዳንዴ ልክ 2 ሴቶች ሆነው አንዷ ልክ አርግዛ ቆጠች በኋላ አንደኛዋ አርግዛለች ሲባል የመነጫነጭና ኮንፊደንስ የማጣት ነገር ይኖራታል ብለው አስበው ነው እነሱ ይሄን ስራ የሰሩት። ገባሽ? ያችን አሁን እኔ ከኔ ጋር ባላለኝ ልበል፣ እኔ አንቺ ወልደሽለታል ለባሌ ልበል፣ እርጉዝ ናት እኮ ሚስቴ ሲልሽ ኦኬ አሁን እሷን ገፍቶልኝ አይመጣም ብላ ታስባለች ብለው ነው እነሱ አርቅቀው አስበው ነው ይሄን ነገር አድርገውታል ያሉት ማለት ነው። ይሄንን ድራማ ውስጥ የከተቱት ልጅቷን ተስፋ ለማስቆረጥ። ገባሽ ቢታንያ? ኦኬ ገብቶኛል። አሁን ለምሳሌ አሁን ይሄ ስራ ያዲያኔ ያስተምራል ብለን ስናስበው ለምሳሌ አንድ ፍቅረኛሞች በፊት እሱ ፍቅረኛ ነበረው፣ ከሷ ተለያይቶ ሁለተኛ ፍቅረኛ ይዟል። የበፊቱ ወልዳለች እና ልጅ ስላላት ብቻ በልጅ አመካኝታ ልትወስደው ፈልጋለች። እቺኛዋ ፍቅረኛውም ስታረግዝ አይ ስለሚወዳትም ልጅም ስላላት ወደ እኔ አይመጣም ብላ ተስፋ እንድትቆርጥ ማለት ነው። አዎ ለምሳሌ ይኸውልሽ አሁን ብሩኬ እነሱ ያደረጉት ምንድነው መሰለሽ፣ እንደ ልብ እንዳትናገራትና ሃይሜ እንደ ልቧ እንድትናገር ነው። ጭንቅላቷን ለመጠቀም ነው። ገባሽ? ለመጠቀም ነው እንትን ያሉት
ለመጠቀም ነው የፈለጉት። ግን አንዳንዴ ደግሞ እንደዚህ አይነት ነገር ስትሰሪ ምንድነው መሰለሽ ኦዲየንስን የሚከተላቸውን ኦዲየንሶች ማስገባት አለባቸው የሚያቀዱበት ስራ ላይ ተግባባን። ለምን እንደሚያቀዱበት ታውቂያለሽ? ይሄ ኦዲየንስ እንደዚህ አይነት ነገር ቢወጣ ምን አድርጎ ነው የሚያስበን እኛን እንዴት ነው የሚያስበን ብሎ በትክክለኛው መንገድ ቢያንስ እንትን ማለት አለባት ማሰብና እቅድ ላይ ማስገባት አለባቸው። ሲቀጥል ደግሞ ስራቸውን ለማጠናቀቅ ይሁን ወይ ሌላ ስራ ሊቀጥሉበት ይሁን አይዶ ነው ዛሬ ባያወጡ ታሪፍ ነበር። ኦፍኮርስ ምክንያቱም የልጅቷ መጨረሻ አልታወቀው። ለማንኛውም እነሱ እንዳልሽ ወይ አይዲያ ሊቀይሩ አስበዋል ወይም ደግሞ ስራው ሊጨርሱ አስበዋል። እኔ አሁን ምንድነው መሰለሽ የራሴን ህይወት መኖር እፈልጋለሁ ያለቻት ቃል ያ ትላንትናም ደግሞ ስቶሪ አይተሽ ከሆነ ላይፍ ይቀጥላል የሚል አለ። ብቻ ዞሮ ዞሮ እስኪ እናያለን። ግን እኔ የምለው ታለቀና ነው ሀይሚዬ፣ ይሄ ስራ መቼ ስሙን አጸዳና ነው እንደገና ሌላ ስራ። አሁን ምን እንደሆነ ታውቂያለሽ? ከሱ ጋር ፍጭት ለመኖር የሆነ ነገር እሷ የሆነ ነገር ማድረግ አለባት። አብረው ከመጡ አይታመንላቸው። አሁን ይሄ ሁሉ ጥረታቸው ምንድነው እንደሆነ ታውቂያለሽ? ኦዲየንስን ለማሳመን ነው። ሰላም ሀይሚዬ፣ ዛራ ዩዘርዬ፣ እንዴት ነሽ? ሰላም ነው። ሰላማችሁ ብዝዝት ይበልልኝ። ባላችሁበት ባለንበት ሰላማችን ይብዛ። አንድ ጊዜ አዳምጡኝ እንደው በፈጠራችሁ አምላክ፣ እንደው በፈጠራችሁ እንደው እኛ ሰው ሀገር ነኝ ነው ተረጋግታችሁ። ሀይሚዬ በጣም ነው የምወድሽ፣ በጣም ነው የማከብርሽ። ከመጀመሪያው ነው የምከታተልሽ። ገስት መግባት ስለማልችል ነው። እና ሀይሚዬ ይሄንን ነገር ያመጡበት አዳምጡ በፈጠራችሁ፣ ምንም እንዳትናገሩ። እና ይሄንን አይዲያ ያመጡበት ነገር ልንገርሽ፣ ከመጀመሪያው እስከ መጨረሻው ሙምኪን ከመጀመሪያ ተከታተላችኋቸው ማለት ነው። ባለፈው በጣም ቅሬታ ላይ እንትን ብለው ነበር። ቅሬትም ተናግራ ነበር ሀይሚዬ ማለት ነው። እንደዚህ እያሉ በቃ እኛ እኮ ይችን ብዙ እናውቃለን ምናምን እያላችሁ አሽሙር ምናምን ተናግራችሁ ነበር ማለት ነው። ያኔ ፍቅር ባጫወታባቸው ሰዓት ማለት ነው። ያችን ተረንትን ብለው ቀምመው ያችን አስበው ነው ይሄንን ነገር ያመጡት ማለት ነው። ለምን ተታረቁ አፈቅርሻለሁ ምናምን ባለበት ሰዓት መኪና አልቀበልብህም ባለበት የሆነ ነገር እንትኖቹ ጥንቸሎቹ ሸንተው ምናምን አላነጠፉም ነበረ። ከዛ የሆነ ንግግር ተናግራ አንዴ ይቅርታሽ ለውጭ አንቺ ይጂ ጉሽማ ይጂ ሚሚ የምትባይ ደረዝ ዱኒ ስሚ ዛሬ ዝም በያቸው፣ አትሳደቢ። አንቺ እኮ አትሳደቢም ነበር ትናገሪያለሽ እንጂ። ስለዚህ ብዙ እያየሁ ነው፣ ኮሜንትም ተውስጥ ተላይም ተታችም እያየሁ ነው በየቦታው ማለት ነው። እና ያንን ነገር እነሱ አይዲያ አበጃጅተው ቀመመው በዚህ ነገር እሷንም አጥራ ለምን ፍቅር ታቀርብላታለህ? ይሄን ሲቀምሙ ሲጽፉ ደራሲው ሲደርስ ይችን ነገር ያመጡት። ሀይሚን በእሱ ተናግሯል። በክብሯ የማትደራደር ብሎ ተናግሯል። እሷን በክብሯ እንደማትደራደር እናውቃለን። ግን እዛሽ ላይ እኛ እኮ ብዙ እናውቃለን። ጨዋ ያስመስላቸዋል ምናምን የሚባል ቃላት ተናግሯል እዚህ ቲክታክ ላይ። እኔ ራሱ እንትን ብየዋለሁ። ስለዚህ ያችን አይዲያ አምጥተው ይሄንን ነገር ሰሩበት ማለት ነው። ሁለተኛ ነገር ሀይሚዬ በእናትሽ እኔ በጣም ነው የማከብርሽ። ልጅቱ ይቺም ሴትዮዋ የእሷ ልጅ አይደለችም። ቻናል ውስጥ ግቢና የዛ የወፍራሙ ሰውዬ ልጅ ነው፣ የእሷ ልጅ አይደለም። ፕላስቲክ ጠቅጥቃ አይዲያ ራሱ እሷ በመጀመሪያ እንትና ሀይሚና ብሩኬ አዳምጡኝ፣ በእናታችሁ እንዲያታሳብሩኝ። ከዛ አይዲያ ያመጣችው ይሄን ነገር አይዲያ ያመጣው ብሩኬ ነው። መጀመሪያ ሲጠነሰስ ከሊንዲያ ጋር ለመስራት ፈልጎ ሳይጀምር እሷ ጋር ፌመስ ላረጋት ተነጋግረው ነበር። በመጀመሪያ ስለሚተዋወቁ። ከዛ ለሷ አውቃ ውስጡን ትልክላታለች። እንደዚህ ነው እንዲመስልላት ማለት ነው፣ እንዲያስመስልላት እንደዚህ ነው የእሷን ቅንጭላት ለመንካት መጀመሪያም እሷ ናት በውስጥ ምልክላት። ስለዚህ ያ ተመሳሰለላትና ስትመጣ ለምን እሱ ጋር ተጣላች? እኔ ጋር ሰራለሁ ብለኸኝ እንደዚህ ብላ ተሱ ጋር ስትጣላች ሴትዮይቱ ማለት ነው ቀበሮይቱ።
ከዛ በኋላ ቆይ እሰራልሃለሁ እኔን ትተህል እንዲያጋ ሄደህ የሰራኸው እኔን እንዲሰራ ፈልጋለሁኝ። ለምን እሷ ሆቴል ነው የምትሰራው፣ እኔ ዩቲዩብ መስራት ፈልጋለሁ፣ ለምን እንደዚህ ታረጋለህ ምናምን ብላ እንዲሁ ቁጥ ታበዛለች። በዛው አይዲያ አምጥታ ወታጅራ ሲሄድ ፎቶ አንስታ እኔን ነው የሚወደኝ በፊት ያቺን አይዲያ ለዛች እንትን ላይ አመት ባላይ ስለተገኘ ስለተመሳሰለላቸው ያችን ነገር ቀመማ ተገናኙ። በኋላ እናንተ ቲክታክ ላይ እርጉዝ ናት አላችሁ፣ አስረገዝናት። ከዛ ጨርቅ ጠቅጥቃ መጣይና እርጉዝ ነኝ አለች። ከዛ ሄዳ ተመረመረች። ያውቃሉ እርጉዝ እንዳልሆነች የሚያውቃሉ። እነሱን አታለዋቸው ነው እንጂ ሌላ ቢጠፋ ኮምፒውተር ላይ የሚሰራው ሚፍታ ጠፍቶት ነው። ጥያቄ ጠይቀሽ አንዴ ዩዘር መጠየቅ እችላለሁ? ጥያቄ ጠይቂ። አንድ ነገር መናገር እፈልጋለሁ። የኔ ተከታታይ ከሆንሽ አሁን ያወራሻትን በሌላ መልኩ አስረድተ እኛ ልጁ መሆኗን ብሩኬን አናቀውም፣ ሃይሚን አናቃትም። ከማንም በላይ ሃይሚንም ብሩኬንም እናቀዋለን። አብሶ እዚህ ገስት ላይ የሚቀመጥ ሰውና ከታች ደግሞ የሚከታተለን ሰው አንድ ቀንም እርጉዝ ናት፣ ወልዳለች፣ ተዋልደዋል፣ አያገባንም። ስራ እየሰሩ ነው። ስራ እየሰሩ ነው። አዎ ስራ እየሰሩ ነው። አለቀ። በዛ ነው ሁሌኛ እየዘጋን የምንሄደው። ለምን ሃይሚ የብሩክ ናት፣ ብሩክ የሃይሚ ናት ብለን የምናምን ሰዎች ነን ሁላችንም። ማንም አሁን እናንተ ናችሁ ወደዛ ከኋላ ያመጣችሁት፣ እናንተ ናችሁ ወደፊት። ከመጀመሪያው ጀምሮ ከተጠነሰሰማ ውዴ አሁን 9 ሰዓት 3 ሰዓት ሆኗል። በኢትዮጵያ 9 ሰዓት ሆኗል። ከሌሊቱ 9 ሰዓት ድረስ አንጨርስም በእንደዚህ አይነት ውይይታችን ማለት ነው። ግን እንደ ሀሳብ እኔ ምነግርሽ ይሄንን ነገር ለምን አመጣችሁ ነው የቢታንያ ጥያቄ። ለምን አመጡት ድራማ ውስጥ ለምን ተከተተ ለሚለው ልጅቷን የጭንቅላት ሳይኮሎጂ እንዲጠቀሙላት ነው። አለቀ በቃ። እዚህ ጋር መዝጋት ይቻላል። ለምን መሰልሽ አሁን እንደዚህ ነው ሲባል የሁሉንም አስተያየት መስማት ስለምንፈልግ ማሬ ከይቅርታ ጋር ላቋረጥሽ ነው። እሺ ለማንኛቸውም ሁሉንም ነገር የሚሰሩት ስራ ከቲክታክ እየወሰዱ ነው። ከራሳቸው ፍጹም ሙምኪን የተወሰነች ነገር ነው የሚሰሩት። ያዳምጣሉ፣ ይገባሉ፣ ያያሉ። በራሳቸው ተነጋግረው የኛ ልጆች ባሰባቸው እንጂ ምን ነው እንትናም የፍሬም ራሱ የፍሬም የለሚ ሁሉም ሲሰሩ እየተነጋገሩ ሁሉም ነገር ሲሰሩ እየተባሉ ነው። ያችን እየቀመሙ ከቲክታክ ላይ እየወሰዱ እኛን ለእንትን ለማለት መጥፎ ወይም ደግሞ አይዲያ ተምንሰጣቸው ተው እንደዚህ ጥሩ አይደለም ተውት ብናረጋቸው እኛ አይዲያ ባንሰጣቸው እንደዚህ ቆይ አሁን አንቺ ቤት ጥሩ ምክር ቢመከር ሌላ ቦታ ሌላ ነገር ይባላሉ። ያችን እየያዙ አንድ ሰዎች እያሉ ነው ተነስተው ቪዲዮ ከፍተው ካሜራ ላይ ቆመው የሚናገሩ። ለምን እኛ በሰጠናቸው እኛው ባስተንትን ባለናቸው ዙረው ይሰሩበታል። ይሄ ሁሉ አይዲያ ለምን ተጣላችሁ ስንባል ደግሞ አንዷ እኔ አውቃለሁ ብያውን ተናገርኩ በእውቀቴ ማለት ነው። ግን እነሱ ደግሞ ወይም ወደ አይዲያ ሄዱታል ወይም መጥፎ ይወስደታል። እኔ አሁን አንቺ የምትናገሪው ብዙ መቃረነው ነገር አለ፣ ብዙም ደስ የሚለኝ ነገር አለ። ግማሽ ማለት ነው። አንቺም ደግሞ እኔ የምናገረው